እውነትን ተናግሮ ከመሸበት ማደር። ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር ጋር በሚደረግ ውይይት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የሚቀርቡ ጥያቄዎች ናቸው። በሀገር በዘመን የማትገደበው ቅድስት ቤተክርስቲያን ባልተጠበቀ ሁኔታ ባጋጠማት ችግር ከባድ ፈተና ውስጥ እያለፈች በመሆኑ ፍትሕ ለማግኘት ጥያቄዎቻችንን ለክቡርነቶ ማቅረብ እንድንችል በቅዱስ አባታችን በተጻፈው ቀጠሮ ማስያዣ ደብዳቤ መሰረት ይህን ጊዜ ለንግግር ፈቅደው ስለሰጡን ከልብ እያመሰገን ሀ ቤተክርስቲያናችን የሕግ ሰውነት ያላት በሀገሪቱና በራሷ ቀኖናውያት ሕግጋት የራሷን ጉዳይ በራሷ የምትወስን ተቋም እንደመሆኗ የአሰራር ጉድለትም ካለ ቤተክርስቲያኗ እንድታውቀውና ችግሩን እንድትፈታ እድል መስጠት አይሻልም ነበር ወይ? ለ የችግሩ መንስኤ ዜግነት ከሆነ በቤተ ክርስቲያን አስተምሮ መንግስተ ሰማያት በስጋ ልደት በጎሳ ማንነት ስለማትወረስና በተለያዩ አህጉራት የሚገኙ የውጭ ዜጎች የአህጉረ ስብከት የሥራ ኃላፊዎች ካህናትና ምእመናን ያሏት ስለሆነ በእምነታቸውና በመንፈሳዊ ሕይወታቸው በቅተው ለተገኙት ሁሉ ያለ ዜግነት ልዩነት ማዕርገ ክህነትን ሰጥታ በውጭም ሆነ በሀገር ቤት መድባ የማሰራት ቀኖናዊና ታሪካዊ መብት ያላት ሉዓላዊት መንፈሳዊ ተቋም መሆኗ ለምን ተዘነጋ? የውጭ ዜጎች በሀገራችን ውስጥ በተለያዩ እምነቶች እየመሩ የሚገኙበት ስለሆነ። በእኛም ቤተ ክርስቲያን ታሪክ የመጀመሪያው ሊቀ ጳጳስ ቅዱስ ፍሬምናጦስ በትውልድ ጢሮሳዊ ወይም ሶርያዊ በዜግነቱ ጽራዊ ወይም ግሪካዊ መሆኑ ለአገልግሎቱ እንቅፋት ሳይሆንበት ሐዋርያዊ አገልግሎቱን ፈጽሞ በክብር አርፏል። በዜግነት ሀገሩ በትውልድ መንደሩ ሳይሆን በሀገራችን ኢትዮጵያ በስሙ የተሰየሙ ለሕዝባችን በረከት የሆኑ ብዙ ገዳማትና አድባራትም ይገኛሉ። ከቅዱስ ፍሬምናጦስ በኋላ በ480 ዓመተ ምህረት ወደ ሀገራችን የገቡት 9 ቅዱሳን ሀገረ ሙላዳቸው የጥንቱ የሮም ግዛት ሆኖ ሳለ በሀገራችን ወንጌልን ሰብከው ገዳማዊ ሕይወትን አስፋፍተው ገድላቸውን ፈጽመው የዘላለም ሕይወትን ወርሰዋል። መታሰቢያቸው በቁጥር በርከት ያሉ ገዳማትና አድባራት የታነጸላቸው የውጭ አገር አባቶች ብዙ ናቸው። በአጠቃላይ በዓለም ያሉ አብያተ ክርስቲያናት የጵጵስና ሐዋርያዊ አገልግሎት፣ የመንፈሳዊ ተጋድሎ ሕይወት ታሪክ በዘር በሀገር የማይወሰን የዜግነት ጉዳይ የማይነሳበት ጥንታዊ ታሪካዊ ቀኖናዊ ሃይማኖታዊ ነው። በመሆኑ ከዚህ ጥንታዊ ታሪክና ቀኖና የተነሳ ታሪክ ከምንጩ እንዳይዛባ ለቤተ ክርስቲያናችን ዋህድና ለመንበራችን ልዕልና መጽናት ወደ ክቡርነቶ መጥተን ለመፍትሄው መነጋገር ግድ ሆኖብናል። ምክንያቱም ችግሮች እንዲፈቱ ማለት ነው። የችግሮቹ መፍትሄ ደግሞ ቁልፉ ክቡርነቶ ላይ ነው። ትናንትና ሀገር ናት ብለው ከፍ ያደረጓትን ቤተ ክርስቲያን በዘመኖ ከሀገርነት ወርዳ ጎጥና አጥቢያ እንዳትሆን በዚያው መጠን ከፍ እንድትል ማድረግ የክቡርነቶ ኃላፊነት ስለሆነ ብቻ ነው። መተባበር መታዘዝ የሁላችንም ድርሻ ነው። ክቡርነቶ ባርቆ ሐሳቢነት ይችን ቤተ ክርስቲያን በመጀመሪያው ትንሣኤዋ ላይ ትልቅ ሥራ ሰርተዋል። በዚያው እንዲቀጥሉ የሁላችን እምነት ነው። በመጨረሻም ክቡርነቶ ስለሰጡን ጊዜ እያመሰገን ላቀረብናቸው ችግሮችም መፍትሄ እንደሚሰጡን ተስፋ በማድረግ በቅዱስ ቋሚ ሲኖዶስ ስም በድጋሜ አመሰግናለሁኝ። አስፈላጊ በእነዚህ በተናገርኳቸው ነገሮች ላይ መረጃ ይዘና በተባልኩበት ሰዓት መረጃቸውን ይዤ ለመምጣትም ዝግጁ መሆኔን በታላቅ ትሕትና